የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው። ዲያብሎስ እንዲህ ቀላል ጠላት አይደለም። በኃጢአት ከጣልን በኋላ ምንድነው የሚያደርገው? ተስፋ ማስቆረጥ። አስቆርጦት ምንድነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። በርበሬ ማስፈጨት የምፈልግ የ800 ብር ነው፣ የለኝም 300 ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይሄ ምንድነው? እልክ ማለት ነው። ንዴት። ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር አይደለም? የብሽሽቅ ኑሮ ነው። መብሻሸቅ በቃ እስቲ ያሳየዋለሁ፣ እስቲ ያሳየታለሁ። በቃ የኛ ነገር እኮ ሰይጣን ራሱ እኮ አታሞ ለጉሞ እኮ ነው የሚስቅብን እኮ። ለምንድን ነው በሰው የምንመሰረተው? ማለት ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። አሁን አንድ ሰው መጥቶ እኔ ግን ይሄ ስዕል የሚገርማችሁ ነገር እዚህ ላይ ያለው ስዕል አንዱ ሰማይ ስዕል ይሄ ደስ አይለኝም ቢል ስማ አውዱን ቅዱስ አንተ ምን ምናፍቅን አይባልም። እንዴት ነው ያልገባ ምንድን ነው የሚባለው? ሰው ደግሞ ስናሳቅቀው ክህደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ሰው እንዲናገር ማድረግ አለ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅምም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናው ሰዎችን የማይረቡ ባናረጋቸው ጥሩ ነው። ዘማዊቷን እኮ የሐዋርያት ሰባኪን ያደረጋል። ማርያም ባለሽቶዋ ምንድን ነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ነው። ተነስቷል ብላ የነገረቻቸው ማን ናት? ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያርግ ሊኖር ይችላል? ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባ። አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ሰው የማይቆጥር ሰዓት እንደሚለብስ ታውቃላችሁ? ለምን ነው የሚለብሰው? አሁን የዕቃ ፍቅር ራሱ ገንዘብ መውደድ ነው። ገብቷችኋል አይደለም? የዕቃ ፍቅር የሚባለው አሁን እንዴት ላድርግ ልንገራችሁ። አስፈላጊ ያልሆነ የዕቃ ፍቅር አለ። ለምሳሌ አስፈላጊ ያልሆነ የዕቃ ፍቅር ማለት ለምሳሌ 500 ጂቢ ጊጋባይት ያለው ስልክ አለ። ምንም ፋይል የማይሰው ያ ስልክ እንዲኖረው ቢፈልግ አሁን የገንዘብ መውደድ ነው። ምንም የምትዘው ነገር ከሌለ ምን ያደርግልሃል? የምትዘው ነገር ከሌለ ሰው ስለያዘው ብቻ ለምን ትይዘዋለህ? ይሄን የመሰለ ብዙ አለ። አሁን እንደው የኃጢአት ሪፖርት እንዳይሆን እንጂ ስብከት የኃጢአት ሪፖርት አይደለም፣ የኃጢአት ፈውስ ነው። እንዳይሆን እንጂ ብዙ ነገር ነግራችሁ ነበር። ዝም ብሎ ወዶ የሆነ ሰው ቤት ስላየ ነው ብቻ እቃው እንዲኖረን መፈለግ። በቃ ለምሳሌ የገሌ መጋረጃ ቀይ ካለው እኔም ቀይ መጋረጃ እንደሱ አይነት ነው። የገንዘብ የዕቃ ፍቅር ራሱ አለ። ከሰው የበለጠ ዕቃ መያዝ መፈለግ ራሱ የተሻለ ዕቃ ከሰው የተለየ እስክብሪቶ ስትይዝ ራሱ የተለየ እስክብሪቶ እንዲኖርህ መፈለግ፣ ውዱን እስክብሪቶ መያዝ መፈለግ። ሰው የማይቆጥር ሰዓት እንደሚለብስ ታውቃላችሁ? ለምን ነው የሚለብሰው? ለምን ልጭልጩ ብሎ ማለት አደገኛ ነው። አይታወቀንም እኮ ሲያድርብን ታውቃላችሁ አይደል? አይታወቀንም። እንደዛ እንዳለብን አናውቀው። ገንዘብ መውደድ የሚመስለን በቃ የሆነ ገንዘብ መስረቅ፣ ማግበስበስ፣ ቀማኛ መሆን፣ ስስታም መሆን ይመስል በጥቃቅኗ እንደዚህ አድርጎ ነው የሚጀምረን ማለት ነው። በቃ የሰው ቤት ዕቃ ደን የሰውን ዕቃ ስጡኝ ማለት ማየት በቃ አሁን የኔ ዳዊት ቀለል ብላ የተደጎሰች ከሆነ የገሌ ምርጡና የተደጎሰች ከሆነ ያችን መስረቅ አላችን በቃ ያችን ሸጋ ናት። አደጓጎሷ ጥሩ ናት። እንደዚህ ነው ገንዘብ መውደድ የሚባለው። እንደዚህ አድርጎ አልጠግባይነት፣ ስግብግብነት፣ ሁልጊዜ ሀብታም የመሆን ፍላጎት። ስለዚህ የገንዘብ ፍቅር
በጣም አደገኛ ነው። ነቅላችሁ መጣል። እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። እነሱንም ራሱ ጸቃዊ ውዝም ከናፍሪት ብለን ማመስገን አለብን። አንደበትሽ ማር ይፈሳል እና አንደበቷ የጣፈጠ ልቅም ያለች እንዳለና ደካማ ሆነብን ቃል ሁሉ ነገር ያላት ማዛፏ ከመኮል ከአንደበቷ የሚወጣው ቃል እንደ እንኮይ የሚጣፍጥ ማርልኝ ከሚል ነገር አንድ ክፉ ነገር ወጥቷት የማያውቅ እንደሷ ያለ ማንም የለም። ጥሎ የማይሄድ እግዚአብሔር ብቻ ነው። እግዚአብሔር ግን ከልጆቹ ቢጠፉም ቢበድሉም ቢያንሱም ቢያድጉም እግዚአብሔር ሰው በተለወጠ ቁጥር የማይለወጥ ባህሪው አይለወጥም። የሰው የኃጢአት ብዛት የእግዚአብሔርን ቸርነት አይለውጥም። በዓለም ሁሉ ያለ የኃጢአት ብዛት የእግዚአብሔርን አንዷን የቸርነት ጠብታውን አያክልም። የእግዚአብሔር ፍቅር በሰው ልብ ተተክላ የምትኖር ከምድር እስከ ሰማይ የተዘረጋች ምንም የሚያናውጻት የሌለ ጽኑ ዛፍ ናት።